ራስን አድን ነው ኦብቪስሊ። በጣም ጥሩ። ስለዚህ ራስን አድን እያሉት ይኸውልህ ምን አሉ መሰለ እዛ ጋር አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረዳሉ። ከዛ ከእሱ ጋር የነበሩት የተሰቀሉት ይነቅፉት ነበራል። ምንድነው እያሉት ሲነቅፉት የነበረው? ራስን አድን። በጣም ጥሩ አላሁ አክበር። ስለዚህ ሁለቱ ይሉ ነበር እዚህ ጋር ደግሞ አንዱ ነበር የሚለው። ስለዚህ መረጃ የለህም። ያው እንግዲህ ምንም ማድረግ አንችልም። መረጃ የለም እኮ አይደለም። ቆይ በቃ አንደኛውን ውድቅ አድርግልኝ። ከሁለቱ አንዱ ለምን ውድቅ አደርግልሃለሁ? ይኸው ነገረ እኮ ይኸው መጨረሻ ላይ እኮ ነው የተናገረው። ክርስቶስ እኮ ዛሬ በገነት ከኔ ጋር ትኖራለህ ሲል እኮ መጨረሻ ላይ ነው የተናገረው እንጂ መጀመሪያ ከእነሱ ጋር እንደዛ ሲያደርጉት በነበረበት ታይም አይደለም። ወይም ደግሞ በስቅለቱ ወይም ደግሞ ሮማውያኖች ወይም ደግሞ አይሁዳውያኖች ታች ነው ይሄን በሚናገሩበት ሰዓት አይደለም ኢየሱስ ክርስቶስ መጥቶ ዛሬ በገነት ከኔ ጋር ትኖራለህ ያለው። ገባ አይደለም? መረጃ አምጣ እንዴ! ለምን አይደለም ትላለህ? መረጃ አምጣ። ይኸው አለ ነገረው እኮ አሁን ከተሰቀሉት ከክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበዋል አይደል? እስቲ ሊትራሊ ቆይ አንዴ ሊትራሊ በዚህ ቆይ አንዴ ዝም ብለህ አንተ ብቻ አታወራ ነው የሚለው። እሺ እያነበብኩ እኮ እሺ። ስለዚህ ይኸውልህ ይሄኛውን ተናገረ ብሏል አይደለ? በዚህኛው በኩል ተመሳሳይ ነገር የተናገረበትን የመጽሐፍ ቅዱስ ክፍል ትሰጠኛለህ? አዎ እኮ እየነገርኩህ እኮ ነው። አንዴ ተረጋጋና አዳምጠኝ። ምን አለ? ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውም? ምን አለ? ፍርዱ ምን ነበረ? አዎ ያኛው ማን ነበር ያለው? ያኛው ምን ነበር ያለው? አንደኛው ነቃፊ ነበረ። ሲሰድበው ኢየሱስን እንደዛ ብሎ ራስን አድን እያለ ሲናገር በነበረበት ሰዓት ምን አለው ኢየሱስ? የዛን ሰዓት ምን አለው? እሺ ምን አለው? ያኛው ምን አለው? ዛሬ በገነት ትኖራለህ አለው አይደለ? ከኔ ጋር በገነት ነው በመንግስት አርሲ። የትኛው ነው? አንተ እንዲህ ባለ ፍርድ እንዲህ ባለ እኛ በራሳቸው ለምንድን ነው እንዲህ አይነት ክፉ ቃል የምትናገረው አለ። የኔ ጥያቄ ምን መሰለህ? ስለዚህ አሁን የኔ ጥያቄ ይሄኛው ልክ እንደተናገረው በዚህ በኩል የተናገረበትን የመጽሐፍ ቅዱስ ክፍል ስጠኝ ነው ያልከው። ተመሳሳይ አሁን የዚህኛውን አመጣህልኝ አይደለ? እንደዛ አሉት ሳይሆን ይሄኛው ራስን አድን ብሎ በአፍ አውጥቶ እንደተናገረው በዚህኛው በኩል ያለው እንዲህ ብሎ ተናገረ፣ በቀኝ የተሰቀለውም ኢየሱስ ክርስቶስ እንዲህ አለው የሚል የመጽሐፍ ቅዱስ ክፍል ታሳየኛለህ? ይሄውና እኮ ሁለቱም አሉ እኮ ወዳጄ፣ ሁለቱም አንተ እኮ ማምጣት ያለብህ በርደን ኦፍ ይሄ እኮ ችግሩ። ታች ያሉት እንደዛ ሲሉ ሁለቱም እንደዛ ፕሩፉ አንተ ላይ ነው የሚወድቀው ወዳጄ። አንተ ነህ አይ ይሄውና እዚህ ጋር እንዲህ ነው የሚለው ብለህ በርደን ኦፍ ፕሩፉ አንተ ላይ ስለሆነ ያለው ማምጣት ነው እሱም። ስለዚህ መጽሐፍ የሚለው አንድ ቦታ ላይ ሁለቱ ይነቅፉት ነበር አለ፣ ሌላ ቦታ ላይ አንደኛው ብቻ ነበር ነቃፊ እኮ ሊትራሊ። ያኛው በዚህ በኩል ያለው ራሱ ቃል ወጥቶ መጽሐፍ ቅዱስ እንደሚናገረው አሉት፣ ከታች ያሉት እንደዛ ሲሉ ሁለቱ አሉ እንደሚለው። እስቲ ሁለተኛው ዳር ላይ ስንመጣ ደግሞ ራሱ በአፍ ተናግሮ በግራ በኩል ያለው ነቀፋውን እኮ እየተናገረ ነው አባቴ። ነቀፋው ምን ነበር የሚለው ማስረጃ እኮ ነቀፋው ምን ነበር? አልተግባባንም። ይኸውልህ አንደኛው ዳግ ወይም እሺ በጥጦስ ወይም ዳክረስ ብዬ ንገር ሁለቱ አሉ አይደለ? በግራ በኩል የተሰቀለው አፍ አውጥቶ እንደዛ ሲናገር፣ ይሄ ግን አይ ለምን እንደዛ ትላለህ? እሱ ያለ ጥፋቱ ነው እንደዚህ ሆኖ ምናምን ብሎ ተናገረው። ይሄኛው እንዳወራው ይሄኛውን በግራ በኩል ያለውም ሊትራሊ እንደዛ ያወራዋል ወይ? ሲናገረው የነበረ የመጽሐፍ ቅዱስ በመጀመሪያ ደረጃ አንድም ቦታ ላይ ማለት ነው ሉቃስ እና ማቴዎስ እንዲሁም ማርቆስ አንድ ሀሳብ እያወሩ ሁለቱንም ተመሳሳይ ነገር በምንም ተአምር ልታመጣልኝ አትችልም። የተለያየ አዳምጠኝ። አንደኛው መምህር ብሎ የጠቀሰውን ሌላኛው ጌታ እያለ ይጠቅሰዋል። እንደምናየው አንደኛው አባት ብሎ የጠቀሰውን ወደ ሌላ ትውሰደው። በቃ እዚሁ ጋር መጣ እየነገርኩህ እኮ ነው። የመጽሐፍ ቅዱስ ጥቅም ሳንጣልኝ ስለ አንደኛ መጣ ከላይ የተሰቀሉ ትለኛለህ፣ ሁለተኛ በግራና በቀኝ ያሉት ሌላ ነገር ተናገሩ ትላለህ። እኔ እንደዚህ አይነት ነገር አይደረግም። በቃ እዚህ ጋር አልተሰቀለም የሚል መጽሐፍ ኦኬ። አሁን ስለዚህ አልተቀበልከውም ማለት ነው። አሁን አልተሰቀለም የሚለውን ነገር እኮ ቅድም አመጣሁልህ። አሁን መጀመሪያ አልተሰቀለውም ከሆነም የፈለግከው በሲሪየስ እኔ ልስጥህ ታነበዋለህ። ምኑን ነው የምትሰጠኝ? የዚህ ጋር ክርስቶስ እንደተሰቀለ መጽሐፍ ቅዱስ ጥቅሶች አሉ። እሱ ውስጥ ታነበዋለህ። እሱ እኔም ነግሬያለሁ። መጀመሪያ መስጠት አይጠበቅብህም። ኢየሱስ ተሰቅሏል ይላል። ትክክለኛ ታሪክ ነው ወይ? እሱን ካመንክ ነው በቃ ኦልሬዲ ተጽፏል ብለህ የምታምን ከሆነ
አንደኛ ሂስቶሪካሊ ማንበብ አለብህ። ሁለተኛ የምታመጣው ነገር በላይ መስቀሉ ላይ እንደዚህ ነገር ተጫነ፣ በግራና በቀኝ ያሉት እንደዚህ ያሉ ሳይሆን ሊትራሊ ይሄ ነገር እንደዚህ ነው ብለህ መናገር። አንዴ ይኸውልህ ምን አለ መሰለህ፣ አሁን በቃ ከመጀመሪያው ጀምረን እናወራለን ከዚህ በኋላ ኢየሱስ ለመሰቀሉ አይን እማኝ ትክክለኛ አይን እማኝ ስጠኝ። አንድ አይን እማኝ ስጠኝ። አንድ ዮሐንስ ወንጌል ማን የጻፈው? ዮሐንስ የትኛው ነው ዮሐንስ ያልኩህ? ሪቨሌሽን ዮሐንስ ነው ያልኩህ። የትኛው ነው ዮሐንስ ነው ያልኩህ? ሪቨሌሽን የመጨረሻው ሪቨሌሽን ዮሐንስ ለመጻፉ ማን ነው? ለማየቱ ምንድን ነው መረጃ? ሲሰቀል ዮሐንስ እና እየጠየኩ ነው መረጃ። ሪቨሌሽን ዮሐንስ መጽሐፉ ራእይን አንብበው ግባን። ቆይ አባት ይቅርታ፣ ቆይ ኢብራሂም አንብበው። ጣልቃ አትግባ፣ ላወርድ ነው ወረድ። በጣም እያዘንን ማለት ነው። እሺ ቀጥል።